ሰላም እንዴት ናችሁ? ዛሬ የማሳያችሁ የቅንድብ አሰራር ነው። በቀላል መንገድ እንዴት አድርገን ቅንድባችንን በደንብ ማሳመር እንደምንችል ነው። የያዝኳቸውን ፕሮዳክቶች ላሳያችሁ። ይሄ ላምኔት የምናደርግበት ብሩሽ እና ጄል ነው። አንድ ላይ ነው የሚሸጠው። ከዛ በኋላ ደግሞ መቀቢያና ፖሜድ። ዛሬ በፖሜድ ነው ማሳያችሁ፣ በኩል አይደለም። በኩል ከፈለጋችሁ የፖሜድን ከቻላችሁ የኩሉ አያቅታችሁም። በኩልም ከፈለጋችሁ አሳያችኋለሁ። ቡኒ ነው ይሄ፣ ቡኒ ፖሜድ ነው። ከዛ በኋላ መቀቢያው አለ፣ ይታያችኋል አይደለ? ብሩሹ አለው ማለት ነው። እሺ ከዛ በኋላ ደግሞ ኮንሲለር አለ። ኮንሲለር መቀባበት ደግሞ እንትን ነው ለመጥረጊያ ማለት ነው። ከኳል ነው በኋላ የኮንሲለሩ ለብቻ ይሻለ። ለዚህ 3 ነገር አዘጋጅቻለሁ ማለት ነው። ይሄ መጨረሻ ላይ በደንብ ብለንድ ለማድረጊያ ነው። ባይኖርም ችግር የለም። እነዚህም ልክ አሪፍ ቅንድብ ባለው ይሄ ለሁል ጊዜ ባይሆንም ለፕሮግራም ምናምን ነገር ስትወጡ አድርጋችሁ የምትወጡት ስሰራው ትረዱኛለች። በጣም ነው የሚያምረው። ለዚህ እንጀምር። መጀመሪያ በጄል የሚጀምሩ አሉ። ይሄ የራሴ ወይ ነው ማሳያችሁ። እሺ በጄል ላሚኔት አድርገው የሚጀምሩ አሉ። እኔ ግን መጨረሻ ላይ ማድረጉን ለራሴ ማለት ነው ለራሴ እንደዛ ነው የምወደው። እንደዛ አድርጌ ሪኮመንድ አደርጋለሁ። ያላችሁ ቡኒ ነው፣ ብርሃኑ እያንጸባረቀ ነው፣ ግን ይታያል ብዬ አስባለሁ። ከዛ በኋላ ከዚህ ጋር ጀምራለሁ፣ ከስረኛው ጋር ማለት ነው። ካሜራ እያየ መስራት የመጀመሪያም ስለሆነ ስለሚከብደኝም ከጀርባ ትንሽ የመስታወት አስቀምጫለሁ። ከዛ በኋላ እዚህ ጋር አለ ባዶ ስለሆነ እሷን ሞላ አደረኳት ማለት ነው። እንዴት ልበላችሁ፣ ከምር በጣም የሚያምር ሉክ ነው የሚሰጣችሁ። ደመቅም ስለሚል አንዳንድ ደመቅ የሚል የማይወዱ ሰዎች በኩል መጠቀም ይችላሉ። ፈዘዝ ባለ ብዙ አይነት የኩል ከለሮችም ስላሉ፣ ግን ይሄንን ብትሰሩት በዚህ በፖሜድ ነው ለራሱ በጣም ፈዘዝ ያሉ አሉ። እናንተ በተመቻችሁ አይነት እንድትሰሩት ኮሜንት አደርጋችኋለሁ። ታያችኋል። ከላይ አሁን እንዲህ ስል ወጣችብኝ። ይወጣችሁን በስች አስተካከልኩ። ከዛ በኋላ ስሩ ጋር አይ ነው መስመሩ እንደሚታይ ግን ለእንድናደርጋለን። እሺ መሆንም የለበትም። እዚህ ጋር ሲደምቅ ነው 4 ማዕዘን ነገር ይሆናል። በጣም ነው የሚያስጠላው ከምር። እሱን ስህተት እንዳሰሩት እንዲህ በጣም ከደመቀባችሁ ለራሱ ማለት ነው ይኸውላችሁ በዚህ ትይዙና ቀንሱታላችሁ። አሁን እኔ ከዚህ ላይ ለራሱ ቀንሳለሁ። ፊት ለፊቱ ፌር ነው ማድረግ ያለበት፣ በጣም የሚያምር ሉክ እንዲሰጠን ማለት ነው። እኛቸው የራሳችሁን የቅንድብ ቅርጽ ተከትላችሁ የዚህኛውንና የዚህኛውን ዲፍረንስ ነው። ይሄንን እንደዚህ አድርጌ ጨረስኩና መቀንሰውንም የምንለውንም በኋላ ላይ አንድ ላይ እናደርገዋለን። የዚህኛውን ደግሞ ልስራው እዛ ጋር እንደሰራሁት ነው የምንሰራው።
ምናምን አሁን ጨርቅ ሲነካችሁ ምናምን ነገር ውስድ ያደርጋል አይደል? የእነዚህ ሲሆኑ እንደዛ የለም። በቃ ይቆያሉ፣ ይቀመጣሉ። ይሄና ሉክ ነው ያላቸው። እንዴት ብዬ ላስረዳችሁ ይችላል? ይሄን እንደታላችሁ እሱም እንዳይደርቅባችሁ ተማርካችሁ አስቀምጡት። እሺ ብላችሁ ነው ካስቀመጣችሁት ኪሳራ ነው። እኔ የገዛሁት 450 ብር ነው እና ይሄ በጣም ለረጅም ጊዜ ያስጠቅማችኋል አንዱ ማለት ነው። አሁን ይሄንን እንዴት ልበላችሁ ወደ አመት ምናምን ነገር እጠቀመዋለሁ በ450 ብር። በጣም ወርዝ ያደርገዋል። ከዛ በኋላ ይታያችኋል። ኮሉ ይደበቃል። የኳል ነው ይደበቅና ወይስ ነው ምን ይሆናል? የራሳችን ይመስላል። ለዚቹ ለት እሺ፣ ቀጣይ ደግሞ ማለት ነው ይሄ እስኪደርቅልን እናይና ከታች ያለውን በኮንሲለር እናጸዳዋለን። ከታች የምናደርገው ኮንሲለር ከኖርማል እንትናችን ፋውንዴሽን ከምንጠቀመው ነፃ ማለት ነው ያለው። ደስ ይላል። ይሄ ብዙ አይነት ከለር ነው ያለው። እንዴት ከቪዲዮ ይልቅ ማለት ነው በአካል ብታዩት ከምር እንዴት እንደሚያምር እንዲህ አሁን ስራ ስትሄዱ ምናምን ነገር እቀባዋለሁ። ይሄ ችግር የለብኝም የምትሉ ከሆነ እዚህ ጋር ለራሱ ብዙ ዋጣ ጸሎት ባትጨነቁበት ችግር የለውም። ይሄንን ብቻ አድርጋችሁ ስትሄዱ ከምር እንዴት እንደሚያሳምራችሁ ሞክሩትና ኮሜንት ላይ አሳውቁ። ያልተመቻችሁን ፓርት ካለ ምናምን ነገር አይ ይሄ ነገር እንደዚህ ባይሆን ይሻል ነበረ የምትሉ ማለት ይሄ አሁን የኔ የቅንድብ አሰራር ነው። እሺ መጀመሪያ ላምኔት አድርገው ነው ብዙ ሰዎች የሚጀምሩት። ለኔ ደግሞ ያ ብዙም ውበቱ አይታየኝም እኔ ላይ ማለት ነው፣ ሌላ ሰው ላይ አይደለም። ለማንኛውም ሜካፕ ላቨሮች የሜካፕ ላቨር ቻናል ተከታታዮች የቀጣይ ይሄንን ስሪልን፣ ይሄንን እስኪ አብረን እንሞክር የምትሉት ነገር ካለ ሪኮመንድ እያደረጋችሁ ሰብስክራይብ፣ ሼር፣ ላይክ እያደረጋችሁ አብረን እንቀጥላለን ኢንሻአላህ ቢዝኒላህ። ፍላፊ የሆነ በደንብ እንድታዩት ነው። እሺ እንዲቀርብ ያልኩባችሁ በኩሬ ነው ምን ነው
እያደረጋችሁ ያያችሁት ነው። ይሄ የመኳሉ ይዋጣል ራሱ በቃ እንትን መጨረሻ ላይ ላሚኔት ሲደረግ ደግሞ እዛችሁ ላይ ነው ቁጭ የምትለው። ከምርት ወድታላችሁ ሞክሩት። ቤታችሁ በጣም ቀላል ነው። እኔ አሁን ለእናንተ ለማሳየት ይሄ እንደውም አንጻጻውት ምናምን እንጂ እንዴት ልበላችሁ እየለመዳችሁ ስትሄዱ 5 ደቂቃ በጣም ብዙ ነው። ቶሎ ትችላላችሁ። ቅንድብ ከቻላችሁ ደግሞ ሌላው ነገር ቀላል ነው። ቀስ እያለን ደግሞ አይሻዶዎችን ምንም ነገር ለኖርማል ጊዜ ለፕሮግራም ስራ ስትሄዱ ኦር የሆነ ስትወጡ ምናምን አሳያችኋለሁ። አብረን ቤት ውስጥ ሜካፓችንን እንማራለን ማለት ነው። ምን ትላላችሁ? አሪፍ ነው። ቻው